እኔ አዩ አይደለም እንዴ አጥቤ እንደዚህ ጭምቅ አድርጌ እንዲጣምዝዤ ነው ማሰጣሽ እንዳተርፌ እንዳልኖር ያርጌሽ አንቺ ሰው ሆነሽ እንዴ ሰይድን ታሰቃያለሽ ማንንም የለም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ቤተሰብ ሰላም እንደናችሁ ደህና ናችሁ ከኔ ጋር ሁሉ ሰላም አልহামዱሊላህ ሰይዶ እንግዲህ ወደ ሱመያ ሲሄድ ሱመያን ፍለጋ አይደለም በአሁኑ ልጆችን ፍለጋ ነው የሚሄደው ብሎ ለውችላው ነግሯት ነበር ሄደው ማለት ነው እና ቪዲዮውን አይተናል ሁላችንም አሁን ቡችላዋ ተፈታ በሱመያ ላይ እየዛተች ትገኛለች ማለት ነው ቪዲዮውን አብረን እናየው ማስከመጨረሻው ይናገሪኝ ሰው የለም ብለሽ ጠገብሽ እኮ ቃዘንሽበት እኔ አለቅሽ የአረቦቹ ሞልዋ ያርገሽ ነው የማዳም ሞልዋ ያርገሽ እዛ እንደ ሞልዋ ይጠቀሙሽ አንቺ ድንጋይ ራስ አላበዛሽም እንዴ ዝም መስለሽ እኔ ለልጆችሽ ብዬ ነው ያከበርኩሽ እንጂ ፈርቼሽ አይደለም ይሄን ነው እኔ መቼም አልፈራም ማንንም አልፈራም አንድ ፈጣሪ ነው የምፈራው ገባሻ ባለቤቴ ደግሞ አንድ ፈጣሪ ነው የምፈራው አላለችም እንደው ሞሎያ መሆን የሚያምርብሽ አንቺ ነሽ እንኳን አይደለም ሱመያ እኔ ባገኝሽ ራሱ ሞሎያ ነበር ማደርግሽ እኔ እኮ ግርም የምትለኝ ምን አይነት ከይስ የሆነች ልጅ ናት ምን አይነት ከይስ የሆነች ሴት ናት በርግጥ ሱመያን እንደዚህ የሚያሰድባትና እንደዚህም በማንም ግርፍጥ በማንም ዱርዬ እንደዚህ የሚያስደርጋት የገዛ ባሏ ነው የልጆቹ አባት እሱ ነው እንደዚህ ያደረጋት ያላት ትላንትና ስንት ሆና በበረሃ ተንከራታ ለፍታ ያመጣችውን ሀብት ያገኘችውን ሀብት አምጥቶ ግልብጥ አድርጎ አምጥቶ ወጭ አድርጎ ሲቀልባት ሲያበላት ገነፈለባት ተጋባ ማቆጣጠር አቃታት አሁን አንቺ እንደው አፋለሽ እንደው ሱመያን እንደዚህ ብለሽ የምትናገሪበት አፋለሽ ገንዘቧንም ባሏንም በቁማ ወርሰሽ እንደው አመሰግናለሁ ብለሽ እንደው አፍሽን ሰትረሽ አትቀመጭም በእናትሽ ምን አይነት ወራዳነሽ ምን አይነት ወራዳነት የምር እንደው ቤተሰብ እንኳን የላትም እንደው ከሷ ያለ ትንሽ ከሷ ሻለ ያለ እንደው ትንሽ የሚያገናዝብ የሚያስብ ቤተሰብ እንኳን የሌላት ምን አይነት ባለጌ ናት ጭራሽ ደግሞ ፈጣሪ ነው መፈረው ለመሆኑ ፈጣሪ እንዳለሽ ታውቂያለሽ አንድ ነገር ይሁን ልንገርሽ መጣውልሽ በካር አርጌ ድሬዳዋ መጥቼ ከድሬዳዋ ደግሞ በቀይ ባህር አርጌ የመን መጥቼ እኔ ፍለፊት መጥቼ እንደው ካልተጫወትኩብሽ አዩ ምን አለሽ በይ እኔ ከለቀኩሽ አንቺ ትንሽ አታፍሪም እንደው ለልጆችሽ አታስቢም ለኔ እንኳን እኔ ይቅር ችግር የለውም እኔ ይቅር እኔን ምንም አታርገኝ አትበይ ችግር የለውም ለልጆችሽ አታስቢም ባለቤትሽ እዛ ሲሰቃይ የሰው ሀገር ላይ ሲሰቃይ አታስቢም ጭራሽ እኮ ዝም ስንልሽ ታዋት የመጀመሪያ ሚስት ነሽ ሲባል ዝም ብለን ስናይሽ ቀዘንሽ ወጥረገጥሽ ብራሳብሽ በጣም ቀፋፊ ነሽ ለምትጠቀሚው ቃላት እንኳን ክብር የሌለሽ ከመላስሽ ከአንደበትሽ ለሚወጣው ቃላት እንኳን ክብር የሌለሽ ወራዳ ሴት ነሽ እውነት አንቺማ እንደው የሆነ ዘቅዝቆ የሚረግጥ ሰው አንቺንማ እንዴት ይጥፋ ግን ያስፈልግሽ ነበር እኮ እንደው አንቺን ዘቅዝቆ ባፍንጫሽ አቆም እንደው እርግጥ የሚያረግ አንቺንም ያስፈልግሽ ነበር ሰው ጠፋልሽ የምር አሁን ልጆችን ፍለጋ ሱመያን ፍለጋ እያለ የመን ሄድኩ አለ ለማን ነው እንደዚህ የምትሆነው ቆይ እውነት ልጆችን ፍለጋ ነው እውነት ሱመያን ፍለጋ ነው እንደዛ ከሆነ ይችን ቡችላህን ይችን እብድህን አስረህ ለምን አትሄድም አስወግደህ ለምን አትሄድም ልጅህን ሚስትህን ልጆችህን የምትፈልግ ከሆነ መጀመሪያ እንደዚህ ያለችዋን እባብ ለምን አታስወግድም ምን አይነት ስራ ነው እየሰራ ያለው ቢስሚላህ እኔማ ምን እንደምን ራሱ እንዴ ሙሉ ቪዲዮውን ሄዳችሁ ማየት ትችላላችሁ እምትሰድባት ስድብ እምትዝትባት ዛቻ እንደዚህ ነው እንዴ ኧረ ቢስሚላህ እኔ እንደዚህ አይነት ፍጡር እኔ እስካሁን እኔ በህይወት ዘመኔ እስካሁን አይቻላቅም እንደዚህ አይነት ፍጡር እቺ እኔ እንጃ እቺ ሰው ትመስላለች እንጂ ሰው አይደለችም ሱመያ ደግሞ አትፈራሽም እውነት ፈርታሽ ከሆነ ማለት ነው እውነት የፈራችሽ መስሎሽ ከሆነ ፈርታሽ አይደለም እሷ የምትሄደው እሷ የፈራቸው አንድ ነገር ብቻ ነው አንቺን አይደለም ማንንም ፈርታ አይደለም እሷ የፈራቸው አንድ ነገር ብቻ ነው አንቺን ፈርታ
ወይም ማንንም ፈርታ አይደለም፣ ለእናንተ ብላ አይደለም። የራሷ ፕሮግራም እንዴ ብትፈራሽ ኖሮ እኮ ቤትሽ አመጣም ነበረ። ማሰቢያሽ የሚሰራ ከሆነ ስለማትፈራሽ ከምንም ስለማትቆጥርሽ ነው ሰተት ብላ ቤትሽ ገብታ። ማንም ሴት እጣውንቷ ቤት በፍቅር እንጂ በጸብ እያለች ሰተት ብላ ሄዳ አትገባም። ሱመያ ግን ጀግና ናት፣ ደፋር ናት። ለዛም ነው ቤትሽ ሰተት ብላ መጥታ ማንነትሽን መዝና ለክታ የወጣችው። ምን አይነት ንቅል ናት! ክፉ ተናግራ ክፉ ታናግራለች። አንቺማ ጤነኛ አይደለሽም ትያለሽ። ኧረ እኔ ጤነኛ ነኝ። ደግሞ በመፍትሄ በኔ ጉዳይ የመጣ ሰው ደግሞ እኔ ጤነኝነቴን ከፈለገ አያረጋግጥ። ገባሽ? ጤነኛ መሆንና ለመሆኔ ማለት ነው። አንቺ እንድታረጋግጭልኝ አልፈልግም፣ እንድታቂም አልፈልግም። ማን ስለሆንሽ ነው አንቺ እኔን ጤነኝና የምታረጋግጩ? የምታቂው ማነሽ? ሲጀምር ማነሽ? ምንድነሽ? መቼም ደግሞ እኔ አልመርሽ በሰይድ አንድ ነገር ይሁን፣ የሰው ሀገር ላይ ሄዶ አንድ ነገር ይሁን ቢሆን እኮ አንቺ ከኔ በላይ መራራት ነበረብሽ። ከኔ በላይ እኮ አንቺ ወላድሽ የወላዳ ሲጀመር አንቺ መች አባሽ አስበሽና መች አባሽ ሸራርተሽ ለሰይድ መች አስበሽ ታቂና ነው ሱመያን እንደዚህ ብለሽ አንቺ በቆሻሻ ማንነትሽ እና በቆሻሻ አንደበትሽ ሱመያን መለካት የለብሽም። እሺ ስለማስተዋል ስለማሰብ ምናምን አንቺ አትነግሪያትም። ለሱ በጣም ነው የምታስብለት። አንቺ እሱን ለምን እንደምትፈልጊውና ለምን እንደምታስቢው ደግሞ ይሄ ማንም ሰው የሚያውቀው ነው። አንቺ የምትፈልጊው ለገንዘብ ነው፣ እሷ ግን ለገንዘብ አይደለም ሰይድን የምትፈልገው። ሰላም ሆኖ ደስተኛ ሆኖ በቃ እሱ ከአንቺ ጋር መሆን ካስደስተው በቃ ተደስቶ ይኖር ብላ ስለተወችልሽ ተናደርሽ። ከአንቺ ጋር መቆስቆሻ ይዛ ጦርነት ከፍታ አንድ አካባቢ ወይም አንድ ቤት እንድትኖርልሽ ነበር የፈለግሽው። እውነት ሱመያ ብዙ ጊዜ የምትጠቀመው ቃላት ይሄ በቃ ይሄ ነገር እንደሚመጣ እኔ አቅ ነበርና ፈራላት ነበረ። በቃ ሀዩ ፈራው ዛሬስ የምር ፈራው ሻዩ እንዴ እንደዚህ አረገች እኮ እንትናን እንደዛ አረገች እኮ የምር አሁንስ ፈራው ሻዩ የምትለው ነገር ማለት ነው። ይሄው የልብ ልብ ሰጣት። ሂጂ ድፍረት ካለሽ ሞራሉ ካለሽ ሂጂ የመን ሞላ ያረግ ሸፋጣ አረግሻለሁ ብለሻት የለ ሸፋጣ ሆነሽ ትቀሪያለሽ በዛው። እንደው በህይወትም ከነሽ ጥሩ ነው። እውነትም ልባለሽ ከሄርሽ እውነትም ልባለሽ። አንዳንድ ቢጤዎችን መንደር ለመንደር ስታሯሩጭ ትውይ የለ ወይም ከጀርባ መተሽ አንዱን ስታረጊ ቀው ስታረጊ ሁሉም ንቁሽ ስለሚሄድ በቃ እንደዛው መስሎሽ ነው። አሁን ግን የመጨረሻሽ ነው። አርፈሽ ብትቀመጪ ይሻልሻል። አይደለም ሱመያ የመን ምድር ከረገጥሽ ይሄን ቪዲዮሽን የሚያይ የሱመያ ደጋፊ የሆነ የሱመያ ቤተሰብ የሆነ ይሄን ቪዲዮሽን የሚያይ ሰው አይለቅሽም። እንኳንስ አይደለም ሱመያ ማለት ነው። እንኳን አይደለችም ሱመያ ማንም አይለቅሽም። ወንድ ነሽ። ሂጂ እስኪ ልብ አለሽ። እንዴት ያለሽ ሴትዮ እኮ ነሽ። አታስቢም እንዴ? አታገናዝቢም? እድሜ ብቻ መቁጠር ምን ያደርጋል? አገናዝቢ። ጭንቅላትሽን አሰሪው፣ ለማሰራት ሞክሪ። ገባሽ? እኔ የልልሽ ነው አንቺ ጋር ሌላ ነገር ኖሮብኝ አይደለም። አንቺ ጋር ሌላ ነገር ላወራ ፈልጌም አይደለም። ማውራትም አልፈልግም፣ እንድታወሪኝም አልፈልግም። ግን ሰይድ ባለቤቴ አንድ ነገር ይሁን አንድ ነገር ይንካው እዛ የሰው ሀገር ሄዶ ይሰቃይ፣ አለቀሽ። መጣውልሽ ዛሬ ነገ ሳልል ፓስፖርት የሚያወጣልኝ ሰው እንደሌለ አውቀሽ ነው አንድ የምትይው። በቀይ ባህር መጣልሻል። ድሬዳዋ ለምን በቀይ ባህር ትሄጂላታለሽ? ፓስፖርት አታወጪም ነበር እንዴ? ምን ዜግነት የለሽም? ኢትዮጵያ ላይ ዜግነት የለሽም? ፓስፖርት ማውጣት የማትችይበት ምክንያት ምንድን ነው? ለምን አታወጪውም ነበር እስከ ዛሬ? ጉረኛ፣ በጣም ጉረኛ ነሽ። በቃ ሁልጊዜ ለመጎራት ለምን አታወጪውም ነበረ? ባልሽ እስከ ዛሬ ጥሎሽ ሲመላለስ አልነበረም እንደ የዛኔ ለምን አላወጣሽም? ለምን አውጥተሽ ተከትለሽው አልሄድሽም? በየትም ሂጂ ሱመያ ማስፈራራት አትችይም።
ክብርሽን ጠብቀሽ ያገኘሽውን ነገር ቁጭ ብለሽ ብትውጪ ይሻልሻል። ሰይድን የምትፈልጊው ለሆድሽ ነው፣ ለገንዘብ ለጥቅም ብቻ ነው እሱን የምትፈልጊው እንጂ እወደዋለሁ ወይ ትወጂዋለሽ እንዴ? ከወደድሽው እኮ ሰይድ የወደደው መውደድ ነበረብሽ። አንድ ሴት ባሏን የምትወደው ከሆነ የምታፈቅረው ከሆነ ባሏ የሚወደውን ነገር ወዳ ትኖራለች። ሱመያ ደግሞ አየሽ ስለምትወደው ነው ስለምታከብረው እሱ ወዶ የተቀበለውን ነገር ወዳና አክብራሽ ኖራለች። አሁን ግን ግዴታ በራስሽ ጊዜ መዋረድ አማረሽ። በጣም የምትዘገነን ፍጡር ናት። መጥቼ ከድሬዳዋ በቀይ ባህር አንቺ ጋር መምጣት አይከብደኝ። ይሄን ወጥ የምሬ ነው። አዳም ሞብ ካላረኩሽ እኔ አያል እንግዲህ ይሄን ያክል እየዛተችባት እንደዚህ በቃ ግርፈጥፍጥ እያረገቻት ነው ያለችው ሱመያን። ምን አይነት ህይወት ነው? ቆይ ከሱመያ ምን አይነት ህይወት ነው የሚፈልገው ነው? ወይስ አሁንም ተመካክረው ነው ልጆችን ፍለጋ ሱመያን ፍለጋ እያለ አሁንም የመን ሄደው እኔ ከኢትዮጵያ ስወጣት እኔ የመን ልሂድ፣ አንቺ ደግሞ ከዚህ ሆነሽ እንደዚህ በይ፣ እኔ ደግሞ የመን ልሂድና ላሯሮጣት በቃ ዓለም ላይ መቀመጣቸው እሷንም እሱንም ሰላም ነስቷቸዋል እንዴ? ቆይ አንተስ ብትሆን የልጆችህ እናት አይደለችም እንዴ? ልጆችህ ከአንድ ሀገር ቢንከራተቱ አንተ ምንድነው የምትጠቀመው? መቼም ለልጆች አስባለሁ ለሚስት አስባለሁ ካልክ ደግሞ ይችን ውሻ ታስወግድ ነበር። እስካሁን መጀመሪያውም ወደ ህይወትህ አታመጣትም ነበር። ካመጣሃትም ደግሞ ካየሃትም በኋላ ታስወግድ ነበር። አዩንም ካልሽ አዩንም እፈታልሻለሁ፣ የምፈልጊውን ነገር ተናገሪ፣ ዛሬ የመጨረሻ ቪዲዮዬ ነው። ኧረ ቢስሚላ እሷ እንደናንተ አይደለችም። ይሄ መስራት ይሄ አይሰራም። ጭንቅላታችሁ ይሄ አይሰራም። አቁመዋል። ድሮም ባላቀው ላኪን አንተ ሰው መስለ የምትታየው ሰይድ አስተዋይ የሆነ ጥሩ ሰው አሳቢ ምናምን በቃ እንደዛ መስሎ የሚታየው ላኪን በሱመያ ነበር። እዚች ጋር ሲሆን አያችሁት? እዚች ጋር ሲሆን በቃ እንደሷ አንድ አይነት ነው የሆነው። ላኪን የበፊት ማንነቱ የተከበረና በቃ በጣም ጥሩ ሰው ምናምን መስሎ የሚታየው በሱመያ ነበረ። እንደሰው ቆይ ጀነትን ጠልቶ ጀሃነብን ይወዳል። ሱመያ ጋር በምን እንደተጣሉ በምን እንደተራራቁ ምን እንደጠላችበት ምናምን ሁሉንም ነገር ጠንቅቆ ያውቃል። እያወቀ ግን እሷንም ከፈለግሽ እፈታልሻለሁ የሚፈልጊውን ነገር ተናገሪ ይላታል። ለምን ፍላጎቷን ታውቃለህ? እሷ እስከምትናገር ድረስ መጠበቅ የለብህም አይደል እንዴ? ምን እንደምፈልግ ምን እንደጠላችብህ ላንተ ጠፍቶ ነው እሷን የምትጠይቃት? እሺ በአሁኑ አዩ ቤት የለችም፣ እንደ ባልና እንደ ሚስት ሆነን እየኖርን አይደለም፣ ሄዳለች፣ ቤተሰቦቿ ጋር ሄዳለች ምናምን እያለ ሲበጠረቅ ነበር ቪዲዮ ላይ። ከሄደች እሺ ስትመጣ ለምን ተቀበልካት? ከሷ መጥቶ ከሄደች ገፍታ ከሄደች አንተ ደግሞ መጀመሪያ አዝነህላት እንዳትሞት ብለህ አዝነህላት ካገባሃት በኋላ በራሷ ገፍታ ከሄደችልህ እሰይ እንኳንም ሄድሽልኝ ብለህ መሸኘት ሲጠበቅብህ ስትሄድም ትሸኛታለህ፣ ስትመጣም ትቀበላታለህ። የፈለገችውን ነገር ይሄን አድርግ ስትልህ ታደርግላታለህ። እድሜ ለሱመያ ሁሉ ነገር አለህ። በቃ ማለት ገንዘብ አለህ፣ ማገናዘብ ያንስሃል እንጂ ገንዘብ አለህ። ገንዘብ ስላለህ አድርግ የምትልህን ነገር ሁሉ ታደርግላታለህ። ስለዚህ ይሄን አጋጣሚ ተጠቅመህ አንተ ልጆችንና ሱመያን እውነት ፈላጊ አባት ከሆንክ እውነት ሚስትህን ፈላጊ ባል ከሆንክ ከራሷ መጥቶ ስትሄድልህ እንኳንም ሄድሽልኝ ብለህ እልል ብለህ ትፈታት ነበረ። የዛኔ ሱመያ ወደ አንተ የማትመለስበት ምክንያት ደግሞ ምንም አይኖርም ነበር። ምክንያቱም አሁን እንዴት ብላ ነው ሱመያ እሳት መካከል የምትገባው?
እንዴት ብላ ነው እሳት መካከል የምትገባው? ሁለታችሁም ነበልባል ናችሁ። በቃ የሆነ ምን ልበላችሁ ጋዝና ክብሪት ናችሁ ሁለታችሁም ማለት ነው። ስለዚህ እሷ ደግሞ እሳት ውስጥ መግባት አትፈልግም። ልጆቿን ማሳደግ ትፈልጋለች። የትም ሄዳ ልጆቿን ታሳድግ። ምን ነው እዚች ዓለም ላይ መኖሯ አንቀጣቀጣቸው እንዴ? ምን አደርገቻችሁ? ምን አድርጉኝ ያለች እሷ? የትም ዙራ የትም ሄዳ ለምትኖረው ኑሮ ወላሂ ይሄ ሂስድነት ነው። ይሄ አንተ እሷን እየፈለክ ሳይሆን እያዘንክላት ለሱመያ እየተቆረቆርክላት ሳይሆን ይሄ ሂስድነት ነው። እዚች ምድር ላይ እንድትኖርብህ አትፈልግም አንተ ራሱ ማለት ነው። ብትፈልግ የዛሬው አነሰ። ይሄ ቪዲዮ ላንተ በቂ ነው። ይቺ ውሻ ሚስት የሰራችው ቪዲዮ ላንተ በቂ ነው። በቃ ዛሬውኑ ከህይወት አስወጥተህ እዛው ሚስትና ልጆችህን ፍለጋህን ትቀጥላለህ ማለት ነው። እንደዚህ እያስደረካት፣ እንደዚህ እያሰደብካት፣ እንደዚህ እያዛትክባት እንዴ? ቆይ በማን ነው ከዚህ በፊት እኔ ሚዲያ ላይ እስካወቅኳት ድረስ ሱመያ በማን ነው እንደዚህ ስትሰደብ የኖረችው? በማን ነው እንደዚህ የተሰደበችው? በማን ነው እንደዚህ በቃ ክብሯን ማን ዝቅ አድርጓት ያውቃል? ሚዲያ ላይ ራስ ባመጣው መዘዝ ነው አይደለ? ስለዚህ እንዴት ብላ ነው ወደ አንተ ልትመጣልህ የምትችለው? ለማንኛውም ቤተሰብ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰብስክራይብ፣ ኮሜንት፣ ሸር እያደረጋችሁ አበረታቱኝ። የዛሬው ቪዲዮ ይሄን ይመስላል። ሰላም